በዚህ ቪዲዮ በቀላሉ ቤት ውስጥ እንዴት አድርጋችሁ በስቡሳ እንደምታዘጋጁ ነው ማሳያችሁ። በጣም ቀላል ነው። እዚህ ጋር ሰሚድ ያስፈልገናል፣ ጆዝ ህንድ፣ ቫኒላ፣ ቤኪንግ ፓውደር፣ እርጎ፣ እንቁላል፣ ወተት፣ ዘይት፣ ጨውና ሱካር ነው የሚያስፈልገን ማለት ነው። እዚህ ጋር የምንለካበት ኩባያ እናዘጋጃለን። በዚህ ባዘጋጀነው ኩባያ አንድ ሙሉ ወይም ብዙም ከሆነ የምትሰሩት መጨመር ትችላላችሁ። እኔ በትንሹ ሲኒያ ስለምሰራ ነው ማለት ነው። እዚህ ጋር ደግሞ የተፈጨ ጆዝ ህንድ ማለት በአረብኛ ነውና ኮኮናት ኦይል ያኔ ደረቁ የተፈጨ እንደማለት ነው ያኔ እና እንደዛ የተዘጋጀ ነው። ሙሉም ግማሽም እንደፈለጋችሁ መጨመር ትችላላችሁ፣ ግን ብዙ ብትጨምሩበት ያጣፍጥላችኋል ማለት ነው። እዚህ ጋር ትልቁ ቤኪንግ ፓውደር እንጨምራለን ማለት ነው። ትልቁ ማንኪያ ቤኪንግ ፓውደር እንጨምራለን። ሙልት ታደርጉታላችሁ ማለት ነው፣ ልክ ኬክ እንደምትሰሩት። ከዛ ደግሞ እዚህ ጋር ትንሽ ነበረ ጨመርኩት እና ትንሽ የቫኒላ ትጨምራላችሁ። ይህንን የሚጠቅመው ለእንቁላሉ ሽታ ነው እንጂ ምንም እንትን የለውም። ብዙም ትንሽ ብትጨምሩ ለውጥ የለውም። ውሃም ከሆነ ትንሽ ጠብ ማድረግ ትችላላችሁ። እዚህ ጋር ደግሞ ትንሽ ጨው ተጨምሩበታላችሁ። ከዛ 2 ሲኒ ከግማሽ ሱካር ትጨምራላችሁ ማለት ነው። እዚህ ጋር 2 ሲኒ ነው የጨመርኩት፣ ግን በዛኛው በሌላ ውሃ ሳረግ ስለምጨምርበት ታያላችሁ ማለት ነውና በአጠቃላይ 2 ከግማሽ ነው የምትጨምሩበት። እዚህ ጋር ደግሞ ሩቡን ትጨምራላችሁ። ያው ኢትዮጵያ እርጎ የሚባለው ማለት ነው። እዚህ ጋር 3 እንቁላል ትጨምሩበታላችሁ ማለት ነው። ግን እንቁላሉ የተበላሸ ነገር ይኖራል ብላችሁ ካሰባችሁ ሌላ ቦታ ሳብራችሁ ቼክ ካደረጋችሁ በኋላ ነው እዚህ ላይ መጨመር ያለባችሁ። አንዳንዴ ሳናስበው የተበላሸ ይሆንና ግብአቱን ይበክለዋል ማለት ነው። ከዚህ ጋር ትንሽዬ ዘይት በሻይ ብርጭቆ አንድ የሚሆን አክል ዘይት እንጨምራለን ማለት ነው። እና ግን ዘይት እንዳታበዙበት። እዚህ ጋር ወተት በኩባያም ከሆነ ወይ ደግሞ እንደዚህ ትንሹ ወተት ከሆነ፣ ትልቁ ከሆነ በሻይ ብርጭቆ መጨመር ትችላላችሁ። አንድ ወይ ደግሞ አንድ ከግማሽ። ውሃ አይጨመርም በጭራሽ፣ ወተት ነው የምትጨምሩበት። ወተቱና እንቁላሉ ደግሞ ከፍሪጅ አውጥታችሁ ማስቀመጥ አለባችሁ። እርጎም ፍሪጅ ውስጥ ከነበረ ውጪ ማስቀመጥ አለባችሁ ማለት ነው። በነገራችን ላይ እርጎ ባትጨምሩም ችግር የለውም። ከፈለጋችሁም ደግሞ እዚህ ላይ ዱቄትን መጨመር ትችላላችሁ። ትንሽ ምንም እንትን አይሉም፣ ብቻውን መስራት ትችላላችሁ። ዱቄትን መጨመር ከፈለጋችሁ መጨመር ትችላላችሁ ማለት ነው። ከዛ በዚህ መልኩ እንደዚህ ትመቱታላችሁ ማለት ነው በእጃችሁ እና ምንም ማሽን አያስፈልገውም። ይሄ ሱካሩን እንዲማማ ብቻ በእጅ በደንብ ማማሰል ነው። ከዛ እዚህ ላይ እቃው ላይ ዘይት አድርጋችሁ ተቀቡታላችሁ ማለት ነው። ይሄን ሲኒያ ላይ ዘይት ወይ ደግሞ በአረብኛ ጠሂኒያ የሚባለውን እሱን ከቀባችሁት በኋላ እንደዚህ ያዘጋጁትን ሊጥ ትጨምሩበታላችሁ። ከዛ እኩል እንዲሆን እንደዚህ ታወዛውዙታላችሁ ማለት ነው። እዚህ ጋር ደግሞ ከተረፋችሁ በእንደዚህ አይነት በፕላስቲክ ኩባያ ነገር መጨመር ትችላላችሁ ማለት ነው። እዚህ ጋር ደግሞ ውሃ አድርግ ያለሁኝ ቅድም እንዳልኳችሁም ያው ግማሹ ሱካር እዚህ ላይ ነው የጨመርኩትኝ። ከዛ ትንሽዬ ሎሚ ትጨምቁበታላችሁ ማለት ነው። ከዛ ሎሚው እንዳለ ትጨምሩታላችሁ። በነገራችን ላይ መጀመሪያ ያው ስለምታጥቡት ችግር የለውም። ከዛው እሳት ላይ ታንተከትኩታላችሁ ትንሽ ወፈር እስኪል። ከ25 ደቂቃ በኋላ እንደዚህ እንጨት እንትን ብላችሁ ስታዩት ምንም ሊጥ ነገር ይዞ ካልወጣ በቅቶታል ማለት ነው። ከዛ ልክ እንዳወጣችሁት ቅድም ያዘጋጃችሁት ሱካርና ሎሚውን እዚህ ላይ ትንሽ ትጨምሩበታላችሁ። ከዛ ከላይ ደግሞ ይሄ ጆዝ ህንድ ያልኳችሁን እንደዚህ አድርጋችሁ በዚህ መልኩ ማቅረብ ትችላላችሁ።